ሰላም ወዳጆቼ እንዴት ናችሁልኝ? ዛሬ በዚህን ወቅት የሁላችንም ትኩረት የሆነውን የ2026 የዓለም ዋንጫ ሰበብ አድርጌ ሜሲና ሮናልዶ እስካሁን ያልሰበሯቸውን 5 አስደናቂ የእግር ኳስ ሪከርዶችን በስሱ ላጋራችሁ። ሊዮኔል ሜሲ እና ክርስቲያኖ ሮናልዶ የእግር ኳስ ታሪክን የቀየሩ ሁለት ታላላቅ ተጫዋቾች ናቸው። ሁለቱም በሺዎች የሚቆጠሩ ጎሎችን አስቆጥረዋል፣ ዋንጫዎችን አንስተዋል፣ እንዲሁም በርካታ ሪከርዶችን ሰብረዋል። ግን እነሱ እንኳን እስካሁን መድረስ ያልቻሉባቸው አስደናቂ ሪከርዶች አሉ። አንደኛ፣ በአንድ የዓለም ዋንጫ 13 ጎል ጄስት ፎንቴን። ፈረንሳዊው አጥቂ ጄስት ፎንቴን በ1958 የዓለም ዋንጫ ውድድር ብቻ 13 ጎሎችን አስቆጥሯል። ይህ ሪከርድ ከ60 ዓመታት በላይ እስካሁን አልተሰበረም። ሜሲም ሆነ ሮናልዶ በአንድ ውድድር ይህን ቁጥር አልደረሱበትም። ሁለተኛ፣ የዓለም ዋንጫዎች ፔሌ። የብራዚሉ ምልክት ፔሌ በ1958፣ 1962 እና 1970 ሶስት ጊዜ የዓለም ዋንጫን አንስቷል። ይህን ሪከርድ እስካሁን ማንም ተጫዋች አልደገመውም። ሶስተኛ፣ ፈጣን ጎል ሃካን ሽኩር። በዓለም ዋንጫ ታሪክ ደግሞ ፈጣኑን ጎል ያስቆጠረው የቱርኩ ኮከብ ሃካን ሽኩር ነው። በ2002 የዓለም ዋንጫ ሶስተኛ ደረጃ ጨዋታ በደቡብ ኮሪያ ላይ በ10.8 ሰከንድ ውስጥ ጎል አስቆጥሮ እስካሁን ያልተሰበረ የዓለም ዋንጫ ሪከርድ ይዟል። አራተኛ፣ 13 የፕሪሚየር ሊግ ሻምፒዮንሺፕ ራያን ጊግስ። የማንቸስተር ዩናይትድ ድንቅ ተጫዋች ራያን ጊግስ 13 ጊዜ እንግሊዝ ፕሪሚየር ሊግን አሸንፏል። ይህን ሪከርድ እስካሁን ማንም ተጫዋች አልደረሰበትም። አምስተኛ፣ በዕድሜ ትልቁ ሮጀር ሚላ። በዓለም ዋንጫ ታሪክ በዕድሜ ትልቁ ግብ አስቆጣሪ የካሜሩኑ ተጫዋች ሮጀር ሚላ ሲሆን በዓለም ዋንጫ የመጨረሻውን ግብ ሲያስቆጥር ዕድሜው 42 ነበረ። ክርስቲያኖ ሮናልዶ 41 ዓመቱ ሲሆን በዚህ የ2026 የዓለም ዋንጫ ውድድር ላይ ግብ ቢያስቆጥርም ክብረ ወሰኑን ማለፍ አልቻለም። ሮናልዶ እና ሜሲ ወደፊት በ2030 የዓለም ዋንጫ ላይ ከተሳተፉና ግብ ካስቆጠሩ የሚላን ክብረ ወሰን በእጃቸው የማስገባት እድል ይኖራቸዋል። ጊዜ ደግሞ የሚያሳየን ይሆናል። እንደምታዩት ሜሲ እና ሮናልዶ ብዙ ሪከርዶችን ቢይዙም እስካሁን ሌሎች ያልተነኩ ታሪካዊ ሪከርዶች አሉ። አክብራችሁ ስለተከታተላችሁኝ አመሰግናለሁ። በሚቀጥለው እስከምንገናኝ ቸር ይግጠመን።